ውጊያው መዋጋት አይደለም፣ ስለ ውጊያው መስማት ይሰለቻል። ስለ ውጊያው ማቀድ፣ ስለ ውጊያው ማልበስ፣ ስለ ውጊያው ማስታጠቅ ይሰለቻል። ተራ ነገር አይደለም። በዚያ ልክ ቆርጠን ስንዘጋጅ ብቻ ነው ይህንን ስብስብ የሚፈልገውን ነገር እንዳያሳካ ማድረግ የምንችለው። የኢትዮጵያ ሕዝብ ከጫፍ ጫፍ ለዳግም ባርነት፣ ለዳግም ዘረፋ፣ ለዳግም ከፋፍለ ግዛ እሳቤ ዝግጁ አለመሆኑን በተደጋጋሚ አረጋግጧል። ገንዘብ በማዋጣት አረጋግጧል። በተወሰነ ደረጃ ልጆቹን በመስጠት አረጋግጧል። በሰልፍ አረጋግጧል። ግን በቂ አይደለም። በሆያ ሆዬ በጥይት የመጣን ሰው አንመልሰውም። በተደራጀ መንገድ ነው እንመልሰው። ለምሳሌ ህዝባዊ በሀገር ደረጃ አያስፈልግም ወይ ላላችሁ ሰዎች ምን ያልተደረገ ነገር አለ? ቆየን እኮ ተነስ ታጠቅካል። ግን ተነስ ታጠቅ ያልነው ከአንድ 3-4 ወር ፊት ለምሳሌ ህዝቡ ሆ ብሎ ሲነሳ ህዝቡን በቀሰቀስነው ልክ በመንግስት አደረጃጀት መስራት የሚገባን ስራ በቂ ስላልነበረ ሆ ብሎ የወጣው ሰው 2 ቀን 3 ቀን ተጉዞ ውሃ ሲጠማ ሆ ብሎ ተመለሰ። ለዚህ አሁን ትምህርት ወስደን ሰነድ አዘጋጅተን ከክልሎች ጋር ተወያይተን ትናንት አማራ ክልል ያደረገውን የሰማችሁትን በአይናው ኦሮሚያ አድርጎት ሊሆን ይችላል። ጠዋት እየተወያየ ነበር። ሜቢ ከሰዓት ወይ ነገ ደቡብ ይቀጥላል። እያንዳንዱ ክልል አደራጅቶ አስታጥቆ ቀለብ ስንቅ ይዞ ስራውን እንዲሰራና በሀገር ደረጃ በተደራጀ መንገድ እንድንመክተው ነው።